አታደርገው በጣም ትራት ነው ፍሪሆኑ ፊታችሁ ትጨናነቃለች ነው ፍሪሆኑ ምን ማለት ነው እንግዲህ በጣም ገና ነኝ ምን ማለት ነው ተስዊር አለ እንደወረድ ሻኒ ዲፖርት ሲደረጉ ለዜና እንትን ይላሉና የተለየ ነገር ፎክሰው እሷ ላይ እንዳያደርጉ በቃ ያ ነው ማገር ግንኙነትም ሲባል ባክግራውንዱም በዚህ ልክ ያኔ ሻምፒዮን አሸንፋ አይደለም እቺ ልጅ የምትገባው አላህ ወዶና ፈቅዶ ነው ለሀገሯ የደረሰችው። ስለዚህ የተለየ ትኩረት እንዳይሰጣት የምችሉትን አድርጉ ለማለት ያክል ነው። በእንግዳ ማረፊያ ምናልባት በእንግዳ ማረፊያ ከገባች የቲቪ ወይም የፋና ጋዜጠኞች ወይ ሌሎች የመንግስት የተመረጡ የመንግስት ሚዲያዎች ሊጠብቋት ይችላሉ። ምክንያቱም ያው የኢትዮጵያ ኤምባሲውን ከሪያድ ዝግጁ አድርጎ ሊልቃት ይችላል። ብዙሃኑ ጋር አብራ ፎርም ሞልታ ምናምን ላትገባ ትችላለች። እኔ ያው እና አቡ አሚራ እዛ አካባቢ ያለውን ነገር ቪአይፒ መግቢያም ስላላችሁ እናንተ ገብታችሁ እንደተባለው እንትን እንዳትደናገጥ ተረጋግታ ቤተሰቦቿ ጋር እንትን እንድትሄድ የማድረጉን ነገር ሞክሩ እናንተ በቻላችሁ ታቅም። ኢንሻአላህ ወንድሜ ኢንሻአላህ እንደዛ እናደርጋለን። አብሽሩ። እኔም እንቅልፍ እንዳይመጣኝ ቡና እንግዲህ ጠጣ። ቡና የምትሸጠው ልጅ ቡና መሸጧን አንዴ ኮሜንት ላይ ያላችሁ እህቶች ወንድሞች ሚሳንደርስታንድ እንዳታረጉ። ለህዝቡ በሰላም መግባቷን መታየቷ የማይቀር ነው። ግን አሁን ካሜራ ይዘው ጥያቄ ጋዜጠኞች እሷን ማድረግ ከባድ ነው የሚሆነው። 13 ዓመት ማለት ቀላል ነገር አይደለም። ያ ደግሞ ድንገት ያልተረጋጋ ሁኔታ ላይ ከሆነች እና አሁንም ሌላን ነገር እየፈራች ስለሆነ ያለችው በዛ መሀል የሆነ ነገር ብትናገር አገር ቤትም ላሉት ሳዑዲ ላሉት እህቶች ወንድሞች እስር ቤት ላሉት ስላሉ ያ ነገር ጥሩ ስለማይመጣ ነው። እሷ የተረጋጋችበት ሁኔታ ላይ ስላልሆነች ነው እንጂ ለህዝቡ በሰላም መግባቷን ከእናት ከአባቷ ጋር መገናኘቷን እኛም እናሳውቃለን። በቤጃችን ላይ እንለቃለን። ሁላችንም እኛ እንደምትገባ
የተፈረመበት ከነማህተቡ የተላከልን ከ2 ወር በፊት ነው። ግን ማለት ስላልፈለግን ነው። ምክንያቱም እግሯ መሬት ሲረግጥ እንዲህ ብለውናል እያልናችሁ ስለነበር ማለት ነው። አሁንም እሷ ያለችበት ሁኔታና ከእንደገና ደግሞ አንድ ነገር ሲሰራ ብዙሃኖች ደግሞ ያሉ እህቶች ወንድሞች አሉ እስር ቤትም ሳዑዲ። ከእንደገና ደግሞ አሁን ሳዑዲ ላይ እየተባለ ያለው ሁኔታ አለ። እሷ የተነጋገረ ሁኔታ ላይ ካልሆነች እና የሆነ ነገር ብትናገር ሳዑዲ ላይ ላሉ እህቶች ወንድሞችም ሌላ ጦስ ነው የሚሆነው፣ እስር ቤትም ላሉት እንጂ ለህዝቡ በሰላም መግባቷን ከቤተሰቡ ጋር መቀላቀሏን እሱን ግድ ይላል ማሳወቃችን። እሺ እህቶች ወንድሞች በረካ ሁኑ። እኔ አቡዬ ተመልሼ እመጣለሁ የኔ ወንድም። እሺ መርሐባ። በተቻለ መጠን ግን እስኪ ኢንሻአላህ በቪዲዮ እንደገባች ቤተሰቦቿ ጋር እናቷ ጋር ስትገናኝ ለማሳየት እንሞክራለን። እሱ ነው ዋናው። አዎ እሱ ነው እንጂ መግቢያ ተዘጋጅቶላችኋል? ቤተሰቦቿ አይፒ ፕላስ ተዘጋጅቷል። ማሻአላህ። እድሜ ለወንድም ካሊድ። በነገራችን ላይ በዚህ ጉዳይ ላይ ሳላመሰግን ማለፍ አልፈልግም። ቅድም አስቸኮ ነው ቡና ስልሽ የነበረው የኔ እናት። እንደ አንቺ የደመቀ ወሬ ይዘሽ ነው መሰል እዛ ወት እየጠራሁሽ። አይ የሆነ ነገር ስሜ ታክሲ ስለዚህ ይደርሳል ወይ ብሎ እኮ ይደርሳል ብዬ ዞር ብዬ መኪናው ወደዚህ ነው። ስራሽ ላይ ፎከስ አድርገሽ ሳሩን እንዳልወጣ። እሺ እና እንደዛ ነው እላችኋለሁ። እስኪ በተቻለ መጠን እንደ እንትን እንላለን። ዳብል ስፕሪሶ ጠጣና እስከ ነገ ወዲያ 1-3 ቀን አልጠጣህ። እስኪ ታፕታፕ ኮፕሊንግ ሼር አድርጎ እኔ ማልተኛም እዚችው ምናልባት ከተኛውም ላይ ብላይ ሆኜተኛና ሌላ እስኪ አንተ 2 ዓመት ተሰድቤ 1 ቀን ቁጭ ብሎ ማደር ያቅተኛ እንዴ? ተቆና አንተ እኮ 2 ዓመት አንዳንዴ ስትገኝ እኮ ነው። ደፋርም እኮ ሰው አለ። ማማት እኮ አንቺ ሀገር እኮ ነው። በሌላ ብር እኮ ነው የሰው እንዲህ የሚገነባው ማለት እና ማማት ኖርማል እኮ ነው ማውራት። ደፋርም እኮ አለ ይደውላል። ስማ ምንድነው በሌላ ብር ቀፈትህን ዘርግፈህ አይ ገላይ ብዙ ታምጥ እና ደውሎ የሚናገሩ ብዙ አለና እና ለአንድ ቀን እንቅልፍ ባጣ ችግር የለውም አብሽሩ። ችግሩ እኮ ደግሞ ቀፈትህ እኮ መቀነሱ ነው። ቀፈትህ እኮ ቀንሷል እንጂ እሱ በስራ ነው። እንቅልፍ የለም። ሆነ ስለ አልሐምዱሊላህ ረብል ዓለሚን ያመኑን ብዙ ሰዎች አሉ። የመጀመሪያ ሳይት ላይ ራሱ 120 ሰው ነው እኛ ጋር የገባውና እምነት ጥለዋል። እነዚህ ሰዎች አዋሚራው በዚህ ሁሉ ሲክሪፋይ ከፍሎ በሌላ ብር ነው እንደዚህ ነው እየዘረፉ ነው እንዲህ እየተባሉ እንኳን ግድ የለም ወንድማችን እናምነዋለን ብለው ወላሂ 5 ሳይት ሲገቡ እኔ ደግሞ አማና ከባድ ነው። ወላሂ አማና ከባድ ነው። ያመነህ ሰው ከባድ ነው። ያንን መስዋዕትነት መክፈል አለብኝ። ታምናላችሁ? ሙሃጅሩን ይነግራችሁ ይችላል። በስራ ጉዳይ ላይ 21 ቀን እንቅልፍ ያልተኛሁበት ጊዜ እንዳለ በቀን 3 ሰዓት 2 ሰዓት ብቻ እየተኛሁ ይህን ታምናላችሁ? በቃ መሰራት ስላለበት ነው። እምነት እኔ ጋር ሰው ስለጣለ ነው። አንደኛውን ሳይት ጀምሬ ወስላታ በሆን ገንዘብ ባምታታ ኑሮ 2ኛ ሳይት አልሰራም ነበር። ለዛም ነው አንደኛ ላይ ወጥሬ ነክሼ ሰራ፣ 2ኛ ላይ ነክሼ ሰራ፣ 3ኛ ላይ አልহামዱሊላህ ረብል ዓለሚን ገና ከዛ በላይ እንሄዳለን። የኔው ደሴና ደሴ አካባቢ አሁን መደረቴ ነፍቼ ነው የምናገረው። ኮምቦልቻና ደሴ ኮምቦልቻ አካባቢ ቤት የምትፈልጉ ካላችሁ ባለ 3 መኝታ 2 መጸዳጃ 1 ሳሎንና ኪችን ያለው ከታች 1 ሱቅ ያለው ቤት መግባት ትችላላችሁ። ቅድመ ክፍያ 850 ሺህ ብር አስረግጬ ነው የምነግርሽ። አሁን የተገነባው በሌላ ብር ናትኝ ነው። ልጅቱ መጣች ምን ትሆኝ ወይ ደግሞ ሌላ ምክንያት ፈልገው የሌላ ተነፈሰባችሁ በሌላ ብር በሉኝ። አብሽር አያልቅባቸውም። እሷው ስጋት አይግባ። በሌላ ይወጡልሃል። ደሴና ደሴ አካባቢ ደግሞ የምትፈልጉ ደግሞ ወንድሜ ሙሃጅሩ አለላችሁ። እንኳ በምንም አልተባልኩም። ከመጀመሪያው ስምህ ደህና ነው። ቡና ለመጠጣት ሚዩት ማታደርገው ነበር። ሚዩት አድርግና እዘዝ። ደህና ነገር በቃ የወርቅ ምግብ እንደሚያዝ ሰው በቃ አንድ ቡና ለማለት እንትን ማለት አያስፈልግም። ሚዩት አድርግ። ሀቢብ የማናገር ባይፎን ነው ጠጣ እንጂ ተስፋ ዳብል ስፕሪሶ ምናምን ይውሰድና ስማ ወይ አቧሚራ
ቡና ስፕሪሶ ምናምን በነገራችን ላይ ሲበዛ ያሰክራል። እዛ ስራ አስኪያጆቹን ሰላም ካላልኩ እንዳይል ገብተው እዛ ውስጥ አልፎ ይሄማ ሌላ አጀንዳ የሆነ ቪዲዮ ስንሰራ ማለት ነው። አስብ እሱን ለማስፈጠር የሆነ ምግብ ስንበላ አዩንና ተሰብስበው በቃ ወረዱብን። እስቲ ይህንን ምግብ ደግሞ እስቲ እንፈትነዋል እና ደግሞ መንገድ ላይ ዳርቆች ብለን ድንች የቢዛውና የሸራተኑን በቃ ወረዱብን ማለት ነው። እስቲ ደግሞ መንገድ ዳር ሄድንና በዳቦ አድርገ ምናምን ብሩ አለቀ። የኛ ህዝብ ይኸውልህ የፈለገው ነገር ብታደርግ ማለት ነው። ጥሩ ምግብ ቤት ስትገባ ለምን በቃ ማለት የሆነ እርዳታ ላይ ያለ ሰው ኩስስት ብሎ ነው መኖር ያለበት እንጂ ሰርቫይቭ ማድረግ በፍጹም አልተፈቀደልም። አየር ላይ መሄድ አስገባል። እታች ወርደህም ስትበላ ብሩን ጨረሳችሁታል። ለዚሁ ነበር የተስገበገበ። ይህንን ህዝብ በቃ አንዳንዶቹ የሚያስደነግጡ ሰዎች አሉ። በቃ አጠገብ እንዳሉ አሁን ደውዬ አረጋግጬ ይሄው እንትና ካለ ይምጣ ምናምን ይልሃል። በቃ ማለት ስትመጣ በጣም ተስፈኛው ነው እኮ ነው ተስፈኛው ነው እንትን የሚሉት። እኔ የመጨረሻው ያ ልጅ ፎርጅድ ነው ብሎ ወረቀት የለጠፈው ልጅ በሱ ያልደወለልኝ ሰው የለም እኮ። እኛ ወረቀት እጃችን ላይ ይዘን ለሐውለ ወላ ቁወተ የሱም ማረሳው ነው በጣም የገረመኝ ማለት ነው። እንዴ እሱ እኮ ደግሞ መጀመሪያ ቁጥሩን ይሳሳታል። በአንደኛ እንደዚህ 29 ሚሊዮን ብር ይላሉ። ከዛ ኧረ እንደውም ተሻሽሎ መጥቷል 35 መሆኑን መረጃ ደርሶኛል ይላል። እንዲ ነፍሴ ኮመንት ገብቼ ኧረ ነፍሴ ብሩ እንደዛ አይደለም ይህ ነው አስተካክለ ስራው ቪዲዮ መጀመሪያ የሚገረግደው ፎቶ ድሮ ጥርስ አፍንጭቶኝ ምናምን በቃ የሌለ ምርኮኛ መስዬ ደግሞ እኮ እንዲፏፏ የሚያደርገው ምኑ ነው? አንተም ገባ ኢትዮጵያ፣ አቧሚራም ገባ፣ ምንወርም ገባ፣ ተገጣጣችሁ አስያም ገባች። ገርግዶ ለጥፎኝ ከዛን እስቲ ማስረጃው ይኸው ፎርጅድ እንዴ ሚኒስትር መስሪያ ቤቱ ካልጠየቀን አንተ ምን አግብቶ ነው አካውንት እንደዚህ ይኸው የገባው? ከዛን እኮ እኔ ጋር እኮ መጣ፣ እኔ ቤት መጣና እንዲህ ነው ስለው ግን እንዳትቃወሙ እሺ፣ እኔ ሞቅ ላደረገው ብዬ ነው ወደፊት መምጣት ስላለበት ጉዳይ አለ። 3 ዓመት ሙሉ እኛ ቀን ከሌሊት በመድኃኒዓለም እስማ በመጨረሻ አካባቢ ደግሞ በቃ ድምጿ ተሰማ ምናምን ተብሎ ከእስር ቤት ምናምን ቀውት ያደረጉት እና እሺ እንደዚህ ያርጉልን። ከዛ መጥቶ የሱ ነገር አንጀቷ ወጥቶ ምናምን እኔ አሁን ሰው ጋር ደውዬ ባልጠይቅ ኖሮ እና ሊላሂ አይደለም እኛ በውስጥ ኢንፎርም እንደምንደራረግ መረጃ እንዳለን አያውቁም መሰለኝ። እዚህ ጋር ብቻ አውርተን የምንለያይ የምንበታተን እንጂ ሁኔታው እንደምንከታተል አያውቁም። በተለይ ክፍተት የፈጠረው ምን መሰላችሁ? ትልቁ ክፍተት የፈጠረው እውነት ለመናገር ይህንን ጉዳይ እኛ ካሰባሰብና ብሩን ከተቀበልን ከላከን በኋላ እንግዲህ ምንም ልናደርግ አንችልም አይደለ? እዛ ያለው ኮሚቴና ኤምባሲው ነው ኃላፊነቱን ወስዶ እንትን የሚለው እነሱ ናቸው አፕዴት ሊያደርጉ የሚችሉት። እነሱም አፕዴት አያደርጉንም፣ ጸጥ ብለው ነው እንትን የሚሉት። በቃ ፕሮሰስ ነው ጠብቅ፣ የሀገሪቷን ህግ አንተ ትቀይራለህ እንዴ ሉጃ። እሺ በቃ የዛሬ ወር የዛሬ የሚገርም ተስፍሽ እዚህ በተለይ ከመብዛታችንም አንጻር ነው መሰል ሳውዲ አረቢያ ያሉ የኤምባሲ ሰራተኞቻችን ጉዳይ ለማስፈጸም ለምሳሌ ወደ ፍርድ ቤት ወደ ሌላ አካባቢ ምናምን ሲሄዱ ያላቸው ቅቡልነት እንደሌላው አይደለም፣ እንደሌላው ሀገር አይደለም። ማለት ኦልሞስት በጣም በርካታ ህዝብ ያለው በርካታ ህዝብ ያለው አበሻ ይመስለኛል። እና ሳውዲ አረቢያ ላይ እኔ በቅርብ ርቀት ሳያቸው ስለነበር የተለያዩ እንደሆነ ጠቅላላ እውቀት እየሰደቡን ኢትዮጵያ ላይ
እሷ ልጅ በህግ ጉዳዩ ተይዞን ኢንሻላህ በቅርብ ታዩታላችሁ። በዚህ አጋጣሚ 4200 አላችሁ። የፊታችን ቅዳሜ ከምሽቱ 2 ሰዓት ላይ በሎሚ ስኩል ያስተማርኳቸው 1200 ተማሪዎችን አስመርቃለሁ። ሁላችሁም ተጋብዛችኋል። ጥሪ የሚደርሳችሁ አላችሁ፣ ያልደረሳችሁ ካላችሁ ደግሞ እባካችሁ ከሰው መብዛት ስለሆነ ብቅ ብላችሁ ተገኙና አበረታቱልን። በመላው ዓለም ያሉ ተማሪዎች ነው ያሉኝ። አብዛኛውን ቁጥር ግን ወደ 600 የሚሆነው ተማሪ አረብ ሀገር ላይ የሚገኝ ነው። ወደ 200 የሚሆነው ኢትዮጵያ የሚገኝ ነው። ሌሎቹ አሜሪካ፣ የተለያየ ሀገር ላይ ነው ያሉት። ኑና እንኳን ደስ አላችሁ እንድትሉልኝ በትህትና እንትን እላለሁ፣ አስተላልፋለሁ። አሁን ፍላይቱን አንድ ነገር ብዬ ልውጣ። ሙበመኔ አቡ አሚራ አስቆኝ ነው ሌላ ክፍሎኝ የሆነ ነገር ሲል ከዛ የመጣሁት እኔ ደግነቱ ቪዲዮ አላይም። አልሐምዱሊላህ ረብል ዓለሚን አቡ ምንም አይነት ቪዲዮ አላይም እና ሰው ሲደውልልኝ ነው የማየው። የሚደውልኝ ደግሞ ያው ከኛው ጀማዓ መሀል ነው። አሲያ አረንድ እየተባለ ነው ብለው የሚሉ እና እናንተ ጋር ሜንሽን ያደርጉላቸዋል መሰል ሲሰሩ ማለት ነው። እና አሁን ያልከውን ሰምቼ ነው። ግን ባይዘዌ 2 ልጆች የሰሩ ማለት ነው ለጥፈው ሰደቀል ሐቅ መግሪብ አዛን አለ። በቃ እኔ ልወጣ ሰደቀል ሐቅ አላሁ አክበር አላሁ አክበር። እኔ ጋር መግሪብ አዛን አለ። አላሁ አክበር አላሁ አክበር። ይኸው 2 ሰዎች ጉዳያቸው በህግ ተይዟል። ምክንያቱም ከነጭራሹ ወረቀቱን ራሱ የውጭ ጉዳይ ሚኒስቴር የጻፈውን ውሸት ነው ብለው ፌክ ነው ብለው ያሉ ማለት ነው። ምክንያቱም መንግስትንም ነው የነኩት። ከእንደገና ደግሞ የተሰራው ስራ ኤምባሲ ነው ጉዳዩን ሲያካሂድ የነበረው። ከኛና ከህዝቡ የሚጠበቀውን ገንዘቡን ላክን ኤምባሲው ነው። እያንዳንዱ ነገር ሲዘረጋ